ስሟ ሲቲ ይባላል። በቢርታዊል አሸዋማ ምድር ላይ ተወልዳ እዚያው አድጋለች። ሲቲ አንድ የሚያስገርም የታሪክ ስህተት ውጤት ናት። አንድ ቀን ሲቲ ከድንኳን ወጣ እኔ ማን ነኝ የሚለውን ጥያቄ ለመመለስ ሞከረች። ወደ ግብጽ ድንበር ሄዳ መታወቂያ ፈልጋለሁ አለች። ባለስልጣናቱ ግን ካርታቸውን ተመልክተው አንቺ የምትኖሪበት ቦታ እንደ 1899 ስምምነት የሱዳን ነው፣ ስለዚህ አንቺ ግብጻዊ አይደለሽም አሏት። ወደ ደቡብ ተጉዛ የሱዳንን ባለስልጣናት ጠየቀች። እነሱም በበኩላቸው ካርታቸውን ዘርግተው አስረዱ። በ1902 ካርታ መሰረት ቢርታዊል የግብጽ ናት፣ አንቺ የኛ ዜጋ አይደለሽም አሏት። ሲቲ በድንገት ራሷን ያገኘችው በሁለት ካርታዎች መካከል በተፈጠረ ባዶ ስፍራ ውስጥ ነው። ለግብጽ ሱዳናዊት፣ ለሱዳን ደግሞ ግብጻዊት ናት። ለዓለም ግን እሷ የለችም። የምትኖርባት የዘላኖች ድንኳን፣ የምትረግጠው መሬት፣ የምትጠጣው ውሃ በካርታ ላይ የማንም አይደለም ተብሎ ተፈርጆባታል። ሲቲ ስትናገር እንዲህ ትላለች፣ ሀገራት ለድንበር ሲሉ ጦርነት ይከፍታሉ ይባላል። እኔ ግን የምኖርባት ማንም ሊዋጋባት በማይፈልግ ማንም ስሟን ሊጠራት በማይፈቅድ ምድር ላይ ነው። እኔ በቁሜ ያለው ሰው ነኝ ወይስ በካርታ ላይ የተፈጠረ ስህተት? ይቺ ወጣት የምትኖርባት ቢርታዊል የሰው ልጅ ለስልጣንና ለሀብት ሲል የፈጠረው የድንበር ቁማር ሰለባ ናት። ዛሬ የምናየው ስለዚች የማንነት ደሴትና ስለማይፈለገው ባለቤት አልባ ምድር ነው። አብራችሁን ቆዩ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በዓለም ላይ ወደ 200 የሚጠጉ ሀገራት አሉ። እነዚህ ሀገራት ለአንዲት ስንዝር መሬት፣ ለአንዲት ጠብታ ውሃ አልፎ ተርፎ በካርታ ላይ ለሚታይ ቀጭን መስመር ሲሉ በቢሊዮን የሚቆጠር ዶላር ያወጣሉ፣ ደም ይቃባሉ፣ ታላላቅ ጦርነቶችን ያውጃሉ። ወደው አይምሰላችሁ። መሬት በዚህ ዓለም ላይ ከወርቅም ሆነ ከአልማዝ በላይ ውድ የሆነ ብቸኛው ሀብት ነው። የሰው ልጅ ታሪክ የመሬት ታሪክ ነው። ለሺህ ዓመታት ሰዎች ለአንድ ስንዝር መሬት ሲሉ ተዋግተዋል፣ ተሰውተዋል፣ ታላላቅ ኢምፓየሮችን መስርተዋል። መሬት ማለት ስልጣን ነው። መሬት ማለት ኩራት ነው። መሬት ማለት ሀብት ነው። ዛሬ ላይ በዓለማችን ላይ ያለችውን እያንዳንዷን ኢንች መሬት ለመያዝ ሀገራት ይዋደቃሉ፣ ድንበር ላይ አጥር ያጥራሉ፣ ወታደሮችን ያሰፍራሉ። ነገር ግን ይህ ሁሉ ዓለማዊ እውነት በሌለበት አንድ ስፍራ ላይ ብንገኝስ? ሀገራት ለግዛት መስፋፋት በሚፋለሙበት በዚህ ዘመን ግብጽና ሱዳን ግን በተቃርኖ ቆመው ይህ መሬት የኔ አይደለም ለአንተ ይሁን ተባብለው የገፉት 2060 ስኩዌር ኪሎ ሜትር የሚሸፍን ሰፊ ግዛት አለ። መሬት ውድ በሆነበት ዓለም ላይ ይህ ስፍራ ለምን ባለቤት አልባ ሆነ? ለምንስ ተናቀ? ዛሬ የምናየው ስለ ቢርታዊል ነው። ለዲፕሎማሲ ጨዋታ ሲባል አንድ ትርፍ ዕቃ ስለተጣለችው አሳዛኝ ምድር ቢርታዊል። እንግሊዝ በቀኝ ግዛት ዘመን ቀጠናውን ስታስተዳድር ነገሮችን ቀለል አድርጋ ምናልባትም በግዴለሽነት ነበር። በ1899 የግብጽና የሱዳን ወሰን ለመለየት በካርታ ላይ 22ኛ ፓራራል የሚለውን ቀጥ ያለ መስመር አሰመረች። በዚህ መሰረት ቢርታዊል ለሱዳን ስትሰጥ፣ ሀልአይብ የተባለው ሀብታምና ስትራቴጂካዊ ቦታ ደግሞ ለግብጽ ሆነ። ነገር ግን ከ3 ዓመት በኋላ በ1902 እንግሊዝ 22ኛ ፓራራል የሚለውን ቀጥ ያለ መስመር ተወችና አስተዳደራዊ ድንበር የሚል አዲስ መስመር አመጣች። ይህ መስመር የጎሳዎችን አሰፋፈር ተከትሎ የተሰመረ ጠመዝማዛ ነበር። በዚህ አዲስ ካርታ መሰረት ምስኪኗ ቢርታዊል ከሱዳን ወጣ ለግብጽ ተሰጠች። ተፈላጊዋ ሀልአይብ ደግሞ ለሱዳን ሆነች። እንግሊዝ በወቅቱ ግዛቱ በሙሉ በእጇ ስር ስለነበር ይህ ለውጥ እንዲህ ያለ የታሪክ ጠባሳ ትቶ ያልፋል ብላ አላሰበችም። አሊያም በምን አገባኝ ትተዋለች። አሁን ነው እንቆቅልሹ የሚፈታው። ቢርታዊልና በሀልአይብ መካከል ያለውን ልዩነት ልብ በሉ። ቢርታዊል ከሞላ ጎደል 2000 ስኩዌር ኪሎ ሜትር በረሃማ መሬት ሲሆን ሀልአይብ ግን 20000 ስኩዌር ኪሎ ሜትር ስፋት ያለው የቀይ ባህር አካልና ማዕድን የሞላበት ለም ስፍራ ነው። ግብጽ የ1899ን መስመር ብቻ ነው የማውቀው ትላለች ሀልአይብን ለመውሰድ በማሰብ። ሱዳን ደግሞ የ1903ን መስመር ነው የማውቀው ትላለች ሀልአይብን ለማግኘት። ሚስጥሩ እዚህ ጋር ነው። ማንኛውም ሀገር ቢርታዊል የኔ ናት ካለ የማይጠቅመውን ካርታ አምነው ተቀብሏል ማለት ነው። ግብጽ ቢርታዊልን ብትወስድ ሀልአይብን ለሱዳን ትሰጣለች። ሱዳን ቢርታዊልን ብትወስድ ሀልአይብን ለግብጽ ትሰጣለች። በዚህ ዲፕሎማሲያዊ ቁማር ምክንያት ቢርታዊል ባለቤት አልባ ሆና ቀረች። ይህ መሬት የማንም ካልሆነ የኔ ነው የሚል አይጠፋም በሚል ስሌት ብዙ ጀብደኞች ወደ በረሃው ነግደዋል። እንደ ኢሮፓያን አቆጣጠር በ2014 አሜሪካዊ ኤርሚያስ ሂተን
የ7 ዓመት ልጁን ልዕልት ለማድረግ ባንዲራ ተክሎ የሰሜን ሱዳን ኪንግደም መስርቻለሁ ብሏል። ህንዳዊው ሱያሽ ድክሽትና የሩሲያ ዜጎችን በተመሳሳይ የንግስና አዋጅ አውጀዋል። ነገር ግን በተባበሩት መንግስታት ህግ መሰረት ማንም እውቅና አልሰጣቸውም። ቢርታዊል አሁንም በህግ አወዛጋቢ እንጂ ባዶ አይደለችም። በካርታ ደረጃ ቢርታዊል ባለቤት አልባ ብትባልም በመሬቱ ላይ ግን ለዘመናት የሚኖሩ የአብዳድና የቢጃ ጎሳዎች አሉ። ለእነሱ ግብፅ ወይም ሱዳን የሚባለው ወሰን ትርጉም የለውም። እነሱ በካርታ ላይ የማይታይ ግን መሬት ላይ ያለ ጥንታዊ የጎሳ ህግ አላቸው። እዚህ ምድር ላይ ፖሊስ የለም፣ ግብር የለም፣ መታወቂያ ግዴታ አይደለም። ህይወት የሚመራው በሽማግሌዎች ስምምነት ነው። የሚያስፈልጋቸውን ምግብና ውሃ ለማግኘት የሁለቱን ሀገራት ድንበሮች እንደ ቤታቸው ያቋርጣሉ። ይህ ቦታ የአብዳድ ጎሳ አባላት ለዘመናት ሲንቀሳቀሱበት የቆየ መሬት ነው። በደቡባዊ ግብፅና በሰሜን ሱዳን ይኖራሉ። በዋናነት ከብት አርቢዎችና ዘላኖች ናቸው። ለግጦሽና ለንግድ ሲሉ በዚህ አካባቢ ያልፋሉ። በአሁኑ ወቅት ደግሞ አንዳንድ የጎሳ አባላት በቢርታዊል ውስጥ በባህላዊ መንገድ ወርቅ የማውጣት ስራ ይሰራሉ። በቢርታዊል ዙሪያ ለሚኖሩ ጎሳዎች ግመል ከእንስሳት በላይ ነው። የሀብት መለኪያ፣ የመንገድ መጓጓዣና የህልውና መሰረት ነው። በተለይ ለጭነት የሚሆን ጠንካራ ግመሎችና ለውድድር ወይም ለረጅም ጉዞ የሚሆን ቢሻሪ የሚባሉ ፈጣንና ቀጭን ግመሎች አሏቸው። እነዚህ ሰዎች ምንም አይነት ጂፒኤስ ሳይጠቀሙ በከዋክብት አቀማመጥ፣ በነፋስ አቅጣጫ፣ በመልክዓ ምድርና በአሸዋ ክምር ቅርጽ ብቻ ረጅም ጎዳና በረሃውን አቋርጠው ብቻ መጓዝ ይችላሉ። አረበኛ ቋንቋ መግባቢያቸው ነው። ግመሎቻቸው ከሩቅ የውሃ ሽታ የማሽተት ችሎታ እንዳላቸው ስለሚያምኑ እረኞቹ አዳዲስ የውሃ ምንጮችን ለማግኘት በበረሃው ግመሎችን ይከተላሉ። ከከተማና ከዘመናዊ ሕክምና ርቀው ስለሚኖሩ ለዘመናት ያዳበሩት የተፈጥሮ ሕክምና ጥበብ አላቸው። በበረሃ ውስጥ የሚበቅሉ ጥቂት ቁጥቋጦዎችንና ስሮችን ለተለያዩ በሽታዎች ይጠቀማሉ። ለምሳሌ ለሆድ ህመምና ለቁስል የሚሆኑ ቅጠሎችን ያውቃሉ። በቅርቡ ደግሞ ጥቃቅን ወርቅ ፈላጊዎች ቦታውን የድሆች መተዳደሪያ አድርገውታል። ዓለም የማንም አይደለም ቢልም እነሱ ግን መሬቱ የፈጣሪና የኛ ነው ብለው በሰላም ይኖሩበታል። በአሁኑ ሰዓት ሀላይብ በተግባር በግብፅ ስር ናት። እንደሷ ግዛት ትቆጥራታለች። ትምህርት ቤቶች፣ ሆስፒታሎችና የመንግስት አገልግሎቶች በግብፅ መንግስት ነው የሚሰጡት። በዚያ የሚኖሩ ሰዎችም የግብፅ መታወቂያን ይዘው በግብፅ ምርጫ ላይ ድምፅ ይሰጣሉ። ሱዳን ግን እስካሁን ሀላይብ የኔ ናት የሚለውን አቋሟን አልቀየረችም። በየዓመቱ ለተባበሩት መንግስታት ድርጅት የይገባኛል አቤቱታዋን ታድሳለች። በካርታ ላይም ሀላይብን እንደ ሱዳን ግዛቷ አድርጋ ነው የምታሳየው። የወደፊት ሁኔታው በሶስት ዋና ዋና አቅጣጫዎች ሊሄዱ ይችላል ተብሎ ይገመታል። አንደኛ፣ በነበረበት ይቀጥላል። በጣም ሊሆን የሚችለው ይህ ነው። ግብፅ ቦታውን በኃይል እንደያዘች ትቀጥላለች። ሱዳን ደግሞ በዲፕሎማሲ ደረጃ መቃወሟት ትቀጥላለች። ሁለቱም ሀገራት ለጦርነት የሚቸኩሉ ባይሆኑም አንዱ ለሌላው መሬቱን አሳልፎ የመስጠት ፍላጎት የላቸውም። አንዳንድ ተንታኞች እንደሚሉት ደግሞ በሁለቱ ሀገራት መካከል ያለው ግንኙነት ሲሻሻል ሀላይብን የጋራ ኢኮኖሚ ቀጠና ሊያደርጉ ይችላሉ። ለምሳሌ የጋራ ወደብ ወይም የንግድ ማዕከል በማድረግ የድንበር ውዝግቡን ትተው በጋራ መጠቀም። ሱዳን ጉዳዩ ወደ ዓለም አቀፍ የፍትህ አካላት እንዲሄድ ትፈልጋለች። ነገር ግን ግብፅ ይህ የሉዓላዊነት ጥያቄ እንጂ የህግ ክርክር አይደለም በሚል ጉዳዩ ወደ ፍርድ ቤት እንዲሄድ አትፈልግም። ታዲያ የቢርታዊልና የሀላይብ መጨረሻ ምን ይሆን? ዛሬ ላይ ግብፅ ሀላይብን በጉልበት ብትይዝም ሱዳን ደግሞ በካርታው ላይ አካታ ቀጥላለች። ቢርታዊል ግን አሁንም እንደተወረወረች ናት። ምናልባት ወደፊት በአካባቢው ትልቅ የተፈጥሮ ሀብት ከተገኘ ወይም በቀጠናው ያለው የፖለቲካ ሚዛን ከተቀየረ እነዚህ ሁለቱ ሀገራት ለቢርታዊል ያላቸው አመለካከት ሊቀይር ይችላል። እስከዚያው ግን ቢርታዊል ማንም የማይፈልጋት፣ ማንም የማይገዛት፣ ነገር ግን የሰው ልጅ ለመሬት ያለውን ስግብግብነትና የፖለቲካን ውስብስብነት ለዓለም የምታሳይ ትልቅ ምልክት ሆና ትቀጥላለች። እናንተስ ብትሆኑ መንግስት፣ ግብርና ፖሊስ በሌለበት በዚህ ምድር ላይ ለሳምንት መኖር ትችላላችሁ? ግብፅና ሱዳንስ ቢሆኑ ለምን ይህን መሬት ለጋራ ጥቅም አያውሉትም? ወይስ ወደፊት ትልቅ ሀብት ሊገኝባት ይችላል? አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ አስገራሚ ታሪክ እስክንገናኝ ሰላም።